بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه ክፍል 2 የአቂዳ ትምህርታችን ጀምሯል። ባለፈው ክፍል 1 ላይ የተለያዩ ነጥቦችን አንስተን ነበር። ዛሬ ደግሞ እስላማዊ አቂዳ መለዮቹ ለየት የሚያደርገው ነጥቦችን የምናነሳና የምንዘረዝር ይሆናል። የመጀመሪያ መለኮታዊ አቂዳ ነው። ከአላህ Subhanahu Wa Ta'ala የተደነገገ ማለት ነው። በቁርአንና በሐዲስ የጸደቀ ነው። ጭማሪና የሰዎች አስተያየት የሌለበት ነው ማለት ነው። የትክክለኛ አቂዳ ምንጩ ምንድነው ከተባለ ቁርአንና ሐዲስ ይሆናል ማለት ነው። እንደገና ይሄ አቂዳ የሚባለው ትክክለኛው አቂዳ ከተፈጥሮ ጋር በፍጹም ሊጋጭ የማይችል ነው። ከተፈጥሮ ጋር የማይጋጭ የሚስማማ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደሚከተለው ይላሉ፣ ሁሉም ሰው በተፈጥሮ ሙስሊም ሆኖ ይወለዳል። ወላጆቹ ይሁዲ ወይም ደግሞ ክርስቲያን ወይም መጁሲ ያደርጉታል እንጂ በተፈጥሮ ማንኛውም ሰው ሙስሊም ነው ማለት ነው። ተፈጥሮ በራሱ ወደ ተውሂድ ይመራናል ማለት ነው። እያንዳንዳችን ከልባችን ካስተነተነንና በትክክል በጥልቀት ካሰብን ወደ ተውሂድ ሁሉም ነገር ይጣራል ማለት ነው። ተፈጥሮ የአላህን ኃያልነትና ልቅና ታመለክታለች። እንደዚሁ ይሄ ፊጥራ የሚባለው የአላህን ብቸኛ ተመላኪ መሆኑን ያሳውቃል ወይም ደግሞ ያስተምራል። ሌላኛው ደግሞ አቂዳ እንግዲህ በመረጃ የተደገፈ መሆን አለበት ማለት ነው። አላህ Subhanahu Wa Ta'ala ፍጥረተ ዓለሙን ወይም ዩኒቨርሱን በብቸኝነት ፈጥሯል። ስለዚህ በብቸኝነት እስከፈጠረ ድረስ መመለክም የሚገባው በብቸኝነት ነው ማለት ነው። የዲን አልኢስላም አቂዳ በጣም ጽድት ፍንትው ያለና ግልጽ የሆነ ነው ማለት ነው። አሻሚ ወይም ደግሞ አወዛጋቢ ጉዳዮችን ያካተተ አይደለም። አንድነትን ብቻ በማጽደቅ ብዛትን ትጻረራለች ማለት ነው እስላማዊ አቂዳ እና ቀላል ወይም ደግሞ ገር የሆነ ነገር እንደዚሁ ያመለክታል ማለት ነው። እስላማዊ አቂዳ በግለሰብ ላይ ያላት ሚና ምን ይመስላል የሚለውን የተለያዩ ነጥቦችን በማንሳት እንማራለን። የአቂዳ ወደር ከሌላቸው ጥቅም መካከል አቅልን ወደ ጥሩ ነገር ይመራል ሁሌም ማለት ነው። ሌላኛው ደግሞ በትክክለኛ ኢማናችን በትክክለኛ አቂዳ ላይ ተመስርቶ የተለያዩ ባቂ الخيرات የተለያዩ ቀሪ ኸይር ስራዎችን በዛ ላይ ተመስርተን እንድንሰራ ያደርገናል። አቅላችንን ወይም ደግሞ አእምሮአችንን ከዝቅጠትና ከተለያዩ እዚህ ግባ ከማይባሉ ጥርጣሬዎች ያጸዳልናል። የልብ መረጋጋትን ያሰፍንልናል። ሌላኛው ደግሞ በችግርና በመከራ ጊዜ ያጸናናል ማለት ነው። የኃላፊነት ስሜት እንዲኖረን ያደርጋል። በማንኛውም መርሐላ ላይ ካለን ሁሌ በአላህ ቁጥጥር ስርና በአላህ Subhanahu Wa Ta'ala እይታ ስር መሆናችንን እንረዳለን። ልብን በጥሩና በበጎ ያነጻል ማለት ነው። ይህ እስላማዊ አቂዳ በግለሰብ ላይ ያለው ነው። እስላማዊ አቂዳ በማህበረሰቡ ላይ ምን አይነት ሚና አለው የሚለውን ደግሞ ቀጣይ ነጥቦች ያብራሩታል ማለት ነው። በማህበረሰቡ ውስጥ የሚፈጥረው ሚና እስላማዊ ወንድማማችነትን ያሰፍንልናል፣ ያበረታታል። እንደዚሁም መረዳዳትና መከባበርን መተዛዘንን ያሰፍናል። ሌላውኛው ደግሞ የተስተካከለ ቀጥተኛ ሰላማዊ ህይወትን ያረጋግጥልናል። እንደዚሁም መልካም ስራ ኢማንን ይጨምራል። አመጽን ወንጀልን ከማህበረሰቡ ላይ ገሸሽ ያደርጋል፣ ይቀንሳል። ኢማንን ደግሞ ይጨምራል ማለት ነው። ሁሌም የአላህን ፍራቻ በማንኛውም ሐልና ሁኔታ ላይ ሆነን የአላህን ፍራቻና ተቅዋ ያላብሰናል ማለት ነው። እንደዚሁም ደግሞ የኢኮኖሚ መረጋጋትን ያሰፍናል። ታላላቅ ሰዎች ተራ ሰዎች ታላላቅ ሰዎችን በመካከል እንዲከባበሩና እንዲፈቃቀዱ ያደርጋል ማለት ነው። ሌላኛው ፍትህን ያሰፍናል። ይሄ ማህበረሰቡ ላይ ያለው የአቂዳ ሚና ነው ማለት ነው። ለዛሬ በዚሁ የምናጠናቀቅ ይሆናል። ጀዐለኒ አላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።